አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዲሁም የነገየ ቤተሰቦች እንደት ናቸው? ደህና ናቸው ወይ? ከኔ ጋር አልሐምዱሊላህ። እናንተ እንደት ናችሁ? ያ ጀማዓተል ኸይር አላችሁልኝ? እንዴት ናችሁ? አላችሁ ሆይ? ስራ፣ ጤንነት፣ ህይወት ሁሉ ሰላም፣ ሁሉ ሀሪፍ። እንግዲህ ነገ ደግሞ በምን በቃ ላይ መሰላችሁ? ሰርግ ነበረኝ ማለት ነው እና ልብስ ልገዛ ሂጄ ነው። እንዴት ናችሁ ታያዳ? ገዝቼ ስመጣ ፋጥዬ ይሄ አይለበስም ብላኝ አታርፍም። እውነቴን ነው የምላቸው ማለት ነው። ገዝቼ መጣሁ፣ ግን ሴትዮዋ ይሄ አይለበስም ለእንትን አይሆንም፣ ለሰርግ አይሆንም ብላ ራሷው ጠለበች ማለት ነው። ምን አገባኝ እኔ፣ ራሷ ተጠለበች ማለት ነው። እና አሳይቼዋለሁ ቀሚሱን ማለት ነው፣ የጠለበችውን። እኔ ግን የመረጥኩት በራሴ ምርጫ ማለት ነው። ይሄ ሰውነት አለች። ስለዚህ እንግዲህ ፋጥዬ ያው ከሷ ቃል ትንሽ ደስ ካላላት ደስ አላላትም ማለት ነው። እኔ ደስ ያለኝን ገዝቼ መጣሁ። ስታየው ለብሼ የነገየ ይሄማ የሚሆን አይደለም ማለች ማለት ነው። እና እኔ በሀሳቧ ተስማምቻለሁ፣ ቅር አላለኝ። ምክንያቱም ያው ፋጥዬ እስከሆነች ድረስ ያው መብቷን ማክበር አለብኝ ማለት ነው። እንደሱ ሀሳብ ተረድቼዋለሁ። አንደኛ እሷ ስለሆነች ይዛኝ የምከደው ሰርግ ቤት ከሱ በነገራችን ላይ ይቅርታችሁና ማለት ነው ኢትዮጵያ ማለት ነው ኩምብልሻ ቁጭ ብለን ውሃ እንትን የሚል መጣ። ውሃ ከፋይ መጣና እንኳኳ በራፍ ከፈትኩኝና በሰዓት በዛን ሰዓት ጓደኛዬ ክርስትና ጠርታኝ ሂጄ ነው ማለት ነው። እና አጋጣሚ ቧንቧ ውሃ እየቀዳሁ መጣ እሱ ማለት ነው። ከዛ ባለቤቷም ደግሞ ቁማለች ከወዳ። አንቺ ነሽ ባለቤቲቱ? እውነት አረሳውም። አይ አንቺ ነሽ ባለቤቲቱ አለኝ ማለት ነው። እሷ ናት ስለው እንደ እሷ ናት አለኝ። እዚህም የቤቱ አለኝ አልኩት። ከዛ እንደ ምን ነው እስከ ቤቱ ጠየቅ ትገዛለህ እንደ አልኩት። አይገርሞኝ ነው እንጂ አለኝና አሁን ደግሞ ማለት ነው ሴትዮ ይሄን ለብሰሽ አከጅም ስትለኝ ገረመኝ ማለት ነው። እና በነገራችን ላይ ብዙ ገጠመኝ አለኝ እኔ ማለት ነው አገርም ሁኜ እና ገዝቼ የመጣሁትን ፋጥዬ ያው አይሆንም ብላኝ ዛሬ እንግዲህ ደግሞ ሶራ ጠልባለች። እንግዲህ ያው ደስ ይበላት እስኪ እና ይሄን ይመስላል ዛሬ ስዞር ቆይቼ። ሄዱ እናንተም ግዙ። ረክሷት ጃኬቶች፣ ቦዲዎች አሉ፣ ፍስታያን አሉ፣ ምርጥ ልብሶች አሉ፣ ጉርዶች አሉ። ሁሉም በደረጃ ነው። ሙስተቀበል ደስ የሚለው ነገር እንደ እንትንህ እንዳቅምሽ ታገኛለሽ ማለት ነው። ደስ ባለች ሁኔታ በብርሽ መጠን የምታገኝበት ቦታ ነው ሙስተቀበልና በደረጃ አባዩም በደረጃ ነው። ሁሉም ነገር በቃ እቃዎች እንዳለ ሁሉም መስመርታቸውን ይዘው ነው የሚቀመጡ። ይሄ ዋጋው ይበዛብኛል ይሄ አይባልም። ምክንያቱም የምታነሹ ደስ የሚልሽን ልብስ ዋጋው እዛው ደረጃውን አይተሽ ነው ማለት ነው። እና እኔ ብዙ የወደድኩለት ነገር
ደረጃቸውን ጠብቀው ነው ያሉት። አንዳንዱ ቦታ ስትሄጂ ኳሊቲ ቢሆን ልብሱ ኳሊቲ የሆነው ልብሱና በቃ አንዳንድ ነገሮች እንትን ያሉት ልብሶች አንድ አይነት አይመጡልኝም እንደኔ። በስተቀር ግን ደስ የሚለኝ ነገር ጊዜ ነው የምንቀሳቀስበት ደረጃ አለው እና በዛ በደረጃሽ የምትፈልጊውን ልብሳችን ትወጫለሽ ማለት ነው። ይሄ ነገር ስላለ መስተቀበል ነው ወጣዋለሁ ነው ከሚገባ በላይ እና ምርጥ ዲዋኖች አሉ። ቢጃማ ለብሳችሁ ከላይ የምትለብሱት ምርጥ ሸሚዞች አሉ። በቃ ብዙ ነገሮች አሉት እና መስተቀበል ደስ ያላችሁን ልብስ ትመርጣላችሁ ማለት ነው። እና ስለዚህ ቤተሰብ ጃኬቶች አሉ። ኧረ ብዙ ነገሮች አሉ ከምር በጣም እና ዲስካውንት የወረደም አለ። ቦርሳዎች ምርጥ ቦርሳዎች አሉ። እና ስለዚህ ጉርዶች አሉ፣ ቀሚሶች አሉ። በጣም የሚያማምሩ ሸሚዞች ሞልተዋል። የወንድ ሴት ለከቢው የሚሆን ተፈለጋችሁ ወይም ለአበጋዝ የሚሆን ሞልቷል። እኔ አሁን አንድ አበጋዝ ፈልጌ እገዛለሁ ብዬ ነበር ልብስ አበጋዙ ሳይገኝ ቢገዛ ጥሩ አይደለም ብዬ አልገዛለትም እንጂ ምርጥ ጃኬቶች አሉ ማለት ነው የሚያማምሩ። ይሄ የሴት ነው ጃኬት ታያላችሁ 190 ብር 200 ብር አለ 100 ብር እና ስለዚህ ምርጥ ልብስ አለ ግዙ እላችኋለሁ ቤተሰብ ጋይስ። ጃኬቱ በጣም ያምራል። ይሄ ነው የምላችሁ ግዙ ማለት ነው። እና እኔ ከዛ አሁን ስሳፈር ራሱ ከዚህ ነው የምገዛው። ነገሩ ኢትዮጵያ እኮ ልብስ ዝም ብሎ ነው አሉ አይፈልጉትም። እዚህ ያለ ልብስ አይፈልጉትም። እውነት ይሄ ጉርድ ሞልቷል። እኔ ደግሞ ጉርድ እንደው አልወድም። ሱሪ ነው የሚያቀናው ሱሪና እንደዚህ ጃኬቶች ምናምን ነው እና ቀሚስ የሀበሻ ቀሚስ የራያ ቀሚስ እነዚህ ያቀኑኛል። አባያ በቃ እንደዚህ ጉርድ ምናምን ብዙም አይደለም ለምን ታላቅም ማለት ነው። እና ውዶች ማሮች ማለት ነው ሄዱና ተጠቀሙ። ርካሽ ነው ሁሉ ነገር። አባያ ራሱ ከ50 ጀምሯል። ደረጃውን ጠብቆ አባያ ራሱ ሞልቷል። ደረጃውን የጠበቀ አባያ አለ ማለት ነው። አባያው ደግሞ ጥርት ያለ ደስ የሚል አባያ አለ ማለት ነው። እኔም ወድላቸው አባያቸው ፋሽን ነው። ሁሉ ነገሩ መስመሩን የጠበቀ ነውና እዚህ የምታዩት ሁሉ የተሰቀለ የሚታየው ሁሉ አለ እዛ ማለት ነው። መርጣችሁ መግዛት ትችላላችሁ። ሁሉ ጅዳ ያላችሁ በተለይ ግዙ። ሌላ ሀገር እንኳን አይሆነ ያው የማይወጣ ሰው እንትን ነው። የሚወጡ ሰዎች ግን ብትገዙ ሄዳችሁ ደስ ይላል። መርጣችሁ ብትገዙ ማለት ነው። እንደኔ አሁን እንደዚህ ወጣ ብሎ ሄዶ አምሮንም አደስ አድርጎ ይመጣል። ዘና ፈታ ብሎ ማለት ነው። ቦርቀቅ ብሎ ይመጣል። እና ጋይስ ማለት ነው የነገየ ስፈልግ ወጣ ብላ ማዳሟን ማለት ነው እዚህ ደረጃ ልንጣትልና ላሽ ትላለ። ያው እችም አሁን አገሩ እንኳን አይደለም ሳውዲ አረቢያ ኢትዮጵያም እየረቀቀች ነው ብለዋል። በሎኬሽን መሄድ ይቻላል። ሎኬሽኑን ግራና ቀኝ ያስመራው ስፈልግ በዛ ለዋለው አረበኛውን ታልተጠናቀቀ ይስቃሉ ማለት ነውና ዝም ብላችሁ እዚህ ቦታ ይዛችሁ ሁሉን ይመራችኋለሁ ነው የምለው። ሰው ስፍ ማለት ነው። ዝም ብላችሁ እዚህ ቦታ አድርሱ። ከዛ በኋላ ቤቴን ራስ ያውቃለሁ እመራችኋለሁ እላችኋለሁና ብዙ ሰው በእንትና አትሂጂ ምናምን ይላሉ። እንደዚህ በአይነት ሂጂ ምናምን እኔ አልፈራም። እውነት ነው የምላችሁ እኔ አልፈራም። ሲጀመር እኔ እኮ
እንትን ነው የምመስለው። እውነት ነው የምላቸው ያለማካበድ እነዚህን እና አበሻ ነው ብለው አያስቡም ጭራሽ ማለት ነው። ያው ሀብታም ነው የምመስላቸው መሰለኝ ቃኑን ስለምለብስ ነው መሰል ማለት ነው። እና በቃ ከኋላ ነው መጀመሪያ መኪናውን የማይወጣ ስል ማለት ነው። እና ለማንኛውም ማለት ነው ወሬ አላብዛባችሁ ጋይስ፣ በቁም ነገር ማለት ነው ሂዱ ግዙ እሺ። አሁን ደግሞ በአሁኑ አመት ያያችሁትን ልብስ ደግማችሁ ስትሄዱ አታገኙትም። በተለይ ሙስተቀበል እኔ ብዙን ጊዜ ታዝቤያለሁ። ሙስተቀበል ስሄድ በአሁኑ ያገኘሁትን ደግሜ አላገኘውም። ለምንድን ነው ደግሜ አላገኘውም? እውነት ነው የምላችሁ። ብዙን ጊዜ እኔ ገዝቼ ስመጣ ጓደኞች ይዘሽኝ ሂጂ ብለው ስንሄድ ያኔ የገዛሁት ልብስ ተነስቶ ነው የሚገኘው፣ ሌላ ወርዶ ነው የምናገኘውና ያያችሁትን ሁሉ ግዙ ማለት ነው። የተመኛችሁትን መልበስ የተመኛችሁትን ማድረግ የእናንተ እጣና ፈንታ ነው። የነገ የህይወት ሳብ ሳብ እያለች ነው እና ስለዚህ ማለት ነው ጋይስ አባያ ምርጥ ምርጥ አባያ ሞልቷል። ብዙ ነገር አለ። ወጣ ብላችሁ ተዳችሁ አምራችሁን ታድሳላችሁ። ደስ ብሏችሁ ትመጣላችሁ። በቃ ቤት ሁሉ ጊዜ መታመግ በሽታ ነው ራሱ። ዘና ብላችሁ ባትገዙ ራሱ በቃ ፈታ ዘና ብላችሁ ትመጣላችሁ። አንዳንድ ነገሮች ታያላችሁ። በቃ መውጣትን የሚያህል የለም። እውነት ነው የምላችሁ። ወጣ ብላችሁ በቃ አይምራችሁን ታድሳላችሁ። ምርጥ ምርጥ አባያዎች ሞልተዋል። በቃ ደስ የሚል ነገሮች ሞልተዋል። ባትገዙ እንኳን ሪላክስ አድርጋችሁ ትመጣላችሁ። ወይኔ በላቸው የነገፎ እና ጋይስ ማለት ነው። በቃ ዘና ፈታ ብላችሁ ትመለሳላችሁ። ወጣ በሉን፣ አትጨናነቁ። በቃ ፍሪ ሁኑ። ሻመት አንኖርም እኮ ሞት መቼ እንደሚመጣ አናውቀውም። ስለዚህ ፈታ ዘና ማለት የእናንተ ፈንታ ነው ማለት ነው። በራሳችሁ ኮንፊደንስ ይኖራችሁ፣ በራሳችሁ መተማመን ካለ እውነት እንጃ በራስ መተማመን የሚያህል ነገር የለም። በራስ መተማመን ራስ እንዴ ለምንድን ነው እንደዚህ የሚሆነው? እስከምን ድረስ እኮ ነው ሲገርማችሁ ማለት ነው።